እንዴት ናችሁ? በዛሬው ቪዲዮአችን የምናወራው ዓለም ታላላቅ የዓለም መገናኛ ብዙሃን እየተወያዩበት ስላለው እና እንደ ብሬኪንግ ኒውስ ዴይ ቱ ዴይ አፕዴት እያደረጉ ስላለው ስለ ሃንታ ቫይረስ ነው ማለት ነው። ሃንታ ቫይረስ ምንድነው? እንዴት ይተላለፋል? ምልክቶቹ ምንድናቸው? ምርመራውና ሕክምናው ምን ይመስላል የሚለውን ነገር እናያለን ማለት ነው። ሃንታ ቫይረስ በአይጦች የሚተላለፍ ከአይጥ ወደ ሰው የሚተላለፍ የቫይረስ በሽታ ነው ማለት ነው። በዋናነት መንስኤው ቫይረስ ነው። ቡኒያ ቨርዲ ይባላል የዚህ የሃንታ ቫይረስ ፋሚሊ ማለት ነው። የሚተላለፈውም ከአይጦች ጋር በሚኖር በአይጦች በጣም በሚጥሉት በሽንታቸው፣ በምራቅ እንዲሁም ደግሞ በሰገራቸው አማካኝነት ከሚኖር ካለ አቧራ ላይ በሚኖር ንክኪ አማካኝነት ነው ማለት ነው። በቀጥታ አይጦች የሸኑበት አቧራ ወይም ምራቃቸው በሚተንበት ጊዜ ወደ ሰው ይህን ሃንታ ቫይረስ ያስተላልፋሉ ማለት ነው። የተለያዩ የሃንታ ቫይረስ ዝርያዎች አሉ። ሃንታ ይባላል፣ ሲኦድ ይባላል፣ ፑማላ ይባላል፣ እንዲሁም ሲኖምብሪ ወይም ደግሞ በስፓኒሽ ማለት ነው። ሲኖምብሪ ማለት ኖኒም ስም የሌለው የሚባላል ይሄ የሃንታ ቫይረስ አይነቶች ማለት ነው። ሃንታ ቫይረስ እንዴት ይተላለፋል ካለን ኢንሄል በማድረግ ነው። ደስት ፓርቲክል ወይም ደግሞ የአቧራዎችን የአይጦች ሽንት፣ ሰገራና ምራቅ ያለበትን አቧራ ኢንሄል ወይም ደግሞ ሲጋ ወደ ሳምባ ወደ መተንፈሻ አካላችን ሲገባ የሃንታ ቫይረስ ወደ ሰው ይተላለፋል ማለት ነው። እንዲሁም ከአይጦች ባሉበት አካባቢ በሚኖር ንክኪ አይጦች የተመገቡት ምግብ እሱን በመመገብ ማለት ነው። እንዲሁም ደግሞ በአይጦች በመነከስም የሃንታ ቫይረስ ይተላለፋል ማለት ነው። አልፎ አልፎ ከሰው ወደ ሰው የሚተላለፍ የሃንታ ቫይረስ አይነቶች አሉ። ለምሳሌ ኤንደስ ቫይረስ የምንለው የኤንደስ ቫይረስ የሃንታ ቫይረስ ዝርያ ሆኖ ከሰው ወደ ሰው ይተላለፋል ማለት ነው። የሃንታ ቫይረስ ሂስትሪ ወይም ደግሞ ታሪኩ ስንመለከት በኮሪያ ዋር ወደ 1953ዎቹ አካባቢ ወደ ኋላ እንመለሳለን። በ1950ዎቹ አካባቢ 51 እስከ 53 በነበረው የኮሪያ ጦርነት ከ3000 በላይ የሚሆኑ የተባበሩት መንግስታት ወታደሮች ተጠቁ። በዚህ አዲስ በሆነ በሽታ ማለት ነው። ትኩሳት ነበራቸው፣ ሄሞሮጂክ ነበራቸው። ይህ ምንድነው? ይሄ ደም መፍሰስ ነበረ እና የኪድኒ ፌለር አጋጠማቸው። እንዲሁም ኮሪያን ሄሞሮጂክ ፌቨር እስከመባል ይታወቃል ማለት ነው። እና በኮሪያ አካባቢ ሃንታ የሚባል ቫይረስ አለ። 1972 ነው ይህ ሃንታ ቫይረስ የተለየው። ከዛ አካባቢ ስለነበረ ሃንታ የሚባለው ሪቨር ወይም ወንዝ ስያሜውን ይዟል። ሃንታን ቫይረስ የተባለው ሃንታን ሪቨር ጋር ስለሚገናኝ ማለት ነው። ከ1993 ደግሞ በአሜሪካ እንደ አውትብሬክ ሆኖ ተነሳ ወይም ደግሞ እንደ ወረርሽኝ ማለት ነው። 1993 አካባቢ አዲስ የቫይረስ ተገኘ። ሲኖምብሬ ቫይረስ ይባላል። ይሄ ሲኖምብሬ የምንለው ቅድም ለመሞከር እንደነቁት ስያሜውን ስላጡለት ነው። ሲኖምብሬ ማለት በስፓኒሽ ተርም ኖ ኔም ነው ማለት ነው። ስለዚህ በ1993 ላይ አዲስ የሃንታ ቫይረስ ተገኘ፣ ሲኖምብሬ ይባላል ማለት ነው። የሃንታ ቫይረስ ሲምፕተሞች ወይም ምልክቶቹ አንድ ሰው በሃንታ ቫይረስ ከተጠቃ በኋላ ምን አይነት ምልክቶች ይኖሩታል ስንል ሁለት አይነት ሲምፕተሞች አሉት። ኤርሊ ሲምፕተም እና ሲቪር ሲምፕተም እንላቸው ማለት ነው። ኤርሊ ምንም ብትሉ ለምሳሌ እንደየትኛውም በቫይረስ እንደሚከሰቱ በሽታዎች ትኩሳት ይኖረዋል፣ ራስ ምታት ይኖራል፣ የጡንቻ የመገጣጠሚያ ህመም ይኖራል፣ ድካም ይኖራል ማለት ነው። ከፍ ሲል ይሄ ደግሞ ወደ ሲቪር ፎርም ሲቀየር ማለት ነው። ቀለል ኤርሊ ሲምፕተም ወደ አድቫንስ ደረጃ ከፍ ሲል ምን ይኖራል? ኪድኒ ፌለር ይኖራቸዋል፣ ብሊዲንግ ይኖራል፣ ሾክ ይኖራል ማለት ነው። እንደዚህ የሲቪር ፎርም የሃንታ ቫይረስ ሲምፕተም ማለት ነው። ሌላው ምን አለው? ሄሞሮጂክ ፌቨር ዊዝ ሪናል ሲንድረም ነው። ኪድኒ ፌለር የሚያመጣ ማለት ነው። አንደኛው ይሄ ሄሞሮጂክ ፌቨር ዊዝ ሪናል ሲንድረም የምንለው ኪድኒ ኢንፍላሜሽን ይኖራል። ያው ኪድኒ ይቆጣል ማለት ነው። እብጠት ይኖራል፣ ብልድ እንዲሁም ፕሮቲን በሽንት ላይ የደምና የፕሮቲን መኖር እንትን ያሳያል። ሽንት ላይ የሽንት መርማሯ ማለት ነው። የኦሊጎዩሪያ ይኖራቸዋል ማለት ነው። የሽንት መጠን ይቀንሳል ከ400 ኤምኤል በ24 ሰዓት ውስጥ ከ400 ኤምኤል በታች ይኖራል፣ ወይም ኦሊጎዩሪያ ይኖራሉ። ለዚህ ምን ያስፈልጋቸዋል ማለት ሄሞሮጂክ ይሄ ኪድኒ ፌለር ሲያጋጥም ዲያሊሲስ ወይም ደግሞ የኩላሊት እጥበት ያስፈልጋል ማለት ነው። ከኪድኒ ሌላ ደግሞ ፑልሞናሪን እና ለንግንና ካርዲያክ ወይም ልብን ስለሚያጠቃ የሃንታ ቫይረስ ካርዲዮ ፑልሞናሪ ሲንድሮም ወይም ደግሞ ኤችሲኤስ ይባላል። በመባል ኤችሲፒኤስ የሚባል ደግሞ ምልክት አለው። ምን ማለት ነው? ሳምባና ልብንም ሲያጠቃ የሚኖረው ምልክት ማለት ነው። በዚህ ጊዜ ሳምባንና
ልብን ወይም ካርዲያክን ሲያጠቃ ምን ይኖራል? አንደኛው ሲቪር ብሪዚንግ ዲፊካልቲ ወይም ደግሞ ይሄ ዲስፒኒያ የሚባል ይኖራል። ወይም ደግሞ አርዲኤስ ሪስፓራቶሪ ዲስትረስ ሲንድሮም የሚባል ይኖራል። ለመተንፈስ ከፍተኛ የሆነ ትግል ይኖራል። ስለዚህ ምን ይፈልጋሉ ሰዎቹ ማለት ነው? መተንፈሻ መሳሪያዎችን ይፈልጋሉ፣ ድጋፍ ይፈልጋሉ ማለት እንዲሁም ፍሉድ አኩሙሌሽን ይዘላል። ሳምባ አካባቢ ውሃ መቋጠር ወይም ደግሞ ፑልሞናሪ ኤደማ ይኖራል። ከዛ ሾክ የሚባሉ ይከሰታል። እንዲሁም የካርዲያክ የልብ ስራ ይቆማል ወይም ደግሞ ካርዲያክ አሬስት ሊያለታ ይችላል ማለት ነው። ይህ ደረጃ ከደረሰ ኦልሞስት እስከ 40% የሚሆኑት በዚህ እንትን ያሉት የሞት እድል አላቸው ማለት ነው። አንታቫይረስ እንዴት ይመርመራውን ደግሞ እንመለከት። ዲያግኖሱን ስንመለከት ያው ብለድ ነው የሚወሰደው። ከረንትሊ እንትን የሚሉት ፒሲአር ነው ቫይራል ቴስቲንግ የሚሰራው ማለት ነው። ብለድ ቴስት ላይ ብለድ ቴስቶች እንደ ማንኛውም ሲቢሲ ምናምን ይሰራል። ዜን ደግሞ ቫይራል እንትኑን ለመለየት አርቲ ፒሲአር ቴስቶች ይሰራሉ ማለት ነው። አንቲቦዲ ቴስት ይኖራል። አንቲቦዲ ቴስት በሚኖርበት ጊዜ ኢንፍላሜሽን ምናምን ይኖራል ማለት ነው። ኢሚዩኖሂስቶኬሚስትሪ ባለው ይኖራል። በዋናነት ሲቢሲ ላይ አሁን ሊገኝ የሚችለው ሌሎች ሁሉ አሉ። ኢንፍሉዌንዛ፣ ሌሎች ኮቪድ ምናምን ምድራዊ ቫይረሶች አሉ አይደለ? እነሱ የራሳቸው እንትኖች አሉ። ሃንታ ቫይረስ ከነዚህ የምንለየበት አንደኛው ኪ ፋይንዲንግ ትሮምቦሳይቶፒኒያ ይኖራል። ትሮምቦሳይቶፒኒያ ማለት የፕላትሌት በጣም ሎ ካውንት የፕላትሌት ወይም ደም ማርጊያ የምንለው መጠኑ ምን ይሆናል ማለት ነው? መጠኑ አነስተኛ ሆና ማለት ነው። ሎው ፕላትሌት ይኖራቸው። ስለዚህ ትሮምቦሳይቶፒኒክ ይኖራሉ። እንዲሁም ደግሞ ሄማቶክሪት ወይም ደግሞ ሄማቶክሪቱ ማለት የሬድ ብለድ ሴል የሬድ ሴል ላይ የምናገኘው ሬድ ብለድ ሴል የምናገኘው ሄማቶክሪት መጠን ከፍ ያላል ማለት ነው። ትሪትመንቱ እንግዲህ በዋናነት አሁን ስቲል ምንድነው ከረንት የሆነ ምን የላቸውም ስታንዳርድ የሆነ አንቲቫይራል ትሪትመንት የለውም ለሃንታን ቫይረስ። ግን ሰፖርቲቭ ማኔጅመንት ነው ያለው ማለት ነው። አይሲዩ ኢንቴንሲቭ ኬር ሳፖርት ለምሳሌ ሜካኒካል ቬንቲሌሽን ይፈልጋሉ ማለት ነው። ኦክሲጅን ቴራፒ ይኖራል። ሜካኒካል ቬንቲሌሽን፣ አይሲዩ ኬር፣ ኢንቴንሲቭ ኬር ሳፖርት ይፈልጋሉ። የኬራቲን ሌብል ደግሞ ሬናል ፌል ካደረገ ደግሞ ሄሞዲያሊስ ወይም ደግሞ ኩላሊትን እጥበት ያስፈልጋል ማለት ነው። ፕሪቬንሽን ትልቁ መሰራት ያለበት አውት ብሬክ ሲከሰት ትልቁ ነገር ፕሪቬንሽን ላይ ነው ትኩረት ማድረግ መቻል አለበት። አንደኛው እንትን አለ ማለት ነው። ይሄ ከአይጦች ጋር የሚኖረው ንክኪ በተቻለ መጠን መቀነስ ነው። አይጦች ለምሳሌ በቤታችንን ቀዳዳ እንዳይኖር ምን ማድረግ ነው? ቤትን በሚገባ ማጽዳት ያስፈልጋል። ቀዳዳዎች ካሉ መድፈን፣ ኮርኒስ ማንትን ማለት እንግዲህ የአይጦችን ቤት መድፈን፣ እሱ አይጦች ወደ ቤት ወደ መኖሪያችን የሚገቡባቸው የተለያዩ ቀዳዳዎች ስላሉ እሱን መድፈን ያስፈልጋል ማለት ነው። ከዛ በተጨማሪ ደግሞ ጥራጥሬዎችን እነዚህ አይጦች ሊበሏቸው ስለሚመገቧቸው ጥራጥሬዎችን የምግብ ዘሮችን በጥንቃቄ ከእነሱ ጋር ንክኪ እንዳይኖራቸው ማድረግ ነው። ሲጸዳ ደግሞ አሁን ድራይ ደስት ብዙ ጊዜ ቤት ላይ ድራይ ደስት ምንድን ነው? አቧራው እንዳለ መጥረግ ብናኝ ወደ አፍንጫችን እንዲገባ ስለሚያደርግ የአይጦችን ቆሻሻ ሲጣ ምንድን ነው መሆን ያለበት? መሸፋፍን ያስፈልጋል። እንዲሁም ደግሞ የተወሰነ ውሃ ዝም ብሎ ረጠብ አድርጎ ቢል ቡናኙን መቀነስ ይቻላል ማለት ነው። እንዲሁም አይጦችን ማስወገድ ትልቁ የፕሪቬንሽን ሜካኒዝም ነው ማለት ነው። ሌላው ከምንም በላይ አውት ብሬክ በአንድ ቦታ ከተከሰተ ሌላም ሀገር ስለሚከሰት ግሎባል ኮኦርዲኔሽን ግዴታ ያስፈልጋል ማለት። ለምሳሌ አሁን የከረንት ሊሆን ይህ ሃንታን ቫይረስ የተከሰተው በትራቭለሮች ነው ወይም ደግሞ ተጓዦች ነው። ከአርጀንቲና ተነስቶ ነው ወደ ደቡብ አሜሪካ፣ ላቲን አሜሪካ እየሄዱ እያሉ ነው። ይሄ እንግዲህ አሁን ባለው መረጃ መሰረት የተከሰተው ይሄ ሃንታን ቫይረስ። ያ ማለት ምንድነው? ግሎባላይዜሽን ነው። ይሄ የሁሉም ትብብር ይፈልጋል። አርጀንቲና፣ ብራዚል፣ ላቲን አሜሪካ ዜን ወደ ስፔን ሂደዋል። ከዛ የተለያዩ ሀገር ዜጎች ናቸው በመርከብ ሄዱት። አሁን እንደሚታሰሩ በጣም የቅንጡ መርከብ ነው፣ ጽዱ ነው፣ አይጦች አይደርሱበትም ተብሎ የሚታሰቡ ነው አይደለ? ግን እንዴት ይሄ አሁን ብዙ ጊዜ እነዚህ አይጦች ምናምን የሚኖርባታል ባሉ ይሄ ድሃው ማህበረሰብ ይኖርበታል ባሉ አይደለ? ይሄ ንጹህ ባልጎ ነው፣ ቤቱ የተሰነጣጠቀ ምናምን ነው የሚጠበቀው። ነገር ግን ይሄ ሃንታን ቫይረስ በጣም በቅንጡ ውድ በሚባለው የመዝናኛ ጀልባ ላይ የተከሰተው ማለት ነው። እንግዲህ ኮዙ ምን ሊሆን ይችላል ተብሎ ሲታሰብ አንደኛ ወይ ክሬ ወይም ደግሞ የመርከቡ አባላት
ከኮሚኒቲው ጋር ዶክ ሲያደርጉ ሲዝናኑ አይጦቹን ጋር ንክኪ ኑሯቸው ሊሆን ይችላል። ወይም ደግሞ አይጦች ምግብ ፍለጋ ወደ ስቶሬጁ ወደ መርከቡ ስቶሬጅ ወይም የምግብ መጋዘን ገብተው ኮንታሚኔት አድርገውት ሊሆን ይችላል። እንዲሁም ደግሞ ከቱሪስቶች ስለሆኑ ይህ በቅንጡ መርከብ የተንሸራሸራሉት ከተለያዩ ኮሚኒቲዎች ጋር ኮንታክት ኑሯቸው ሊሆን ይችላል ማለት ነው። ስለዚህ በዛ ምክንያት ኮሚኒቲው ደግሞ አይጥ ተመጋቢ ማህበረሰብ ሊኖረው ይችላል። አይታወቅም። አይጥና የሚበላ ማህበረሰብ ስላለ ማለት ነው። ስለዚህ አሁን ሪል ኮዙ በዚህ ነው የመጣ ማለት በአይጦች ናቸው ለዚህ ሪሶርስ እንጂ ከዛ ግን ከቅንጡ መርከብ ውስጥ እንዴት ሊገኝ ይችላል የሚለው ነገር እስካሁን የተነገረ ነገር የለም ማለት ነው። ስለዚህ ግሎባል ዓለም አቀፍ ትብብር በአውትብሬክ ወረርሽኝ ሲነሳ የግድ አስፈላጊ ነው ማለት ነው። ሌላው ያው ክላይሜት ቼንጅ ነው። ብዙ ጊዜ ክላይሜት ቼንጅ ሲኖር የዱር አራዊቶች ወደ ማህበረሰቡ ወደ ኮሚኒቲው ይሄዳሉ ማለት ነው ከምንም በላይ። ስለዚህ ክላይሜት ቼንጅን ወይም ደግሞ የአየር ንብረት መቃወስ የዱር እንስሳት ወደ ከተማ እንዲገቡ ያደርጋቸዋል፣ ከሰው ጋር እንዲቀላቀሉ ያደርጋቸዋል። ያኔ ደግሞ የዱር እንስሳት ከዞኖቲክ ዲዚዝ እንዲስፋፋ ያደርጋል ማለት ነው። ስለዚህ ፐብሊክ አዌርነስ እጅግ አስፈላጊ ነው ማለት ነው። እሺ ለነበረን ቆይታ አመሰግናለሁ። እንግዲህ አዳዲስ ነገሮች ካሉ ከዚህ ከሃንታን ቫይረስ ጋር የተገናኘ በቀጣይ ለማቅረብ እሞክራለሁ። ይህ መረጃ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። ጠቃሚ የጤና ትምህርቶችን የምትወዱ ከሆነ ዋይ ኪድስ ኢንዱስትሪ ዩቲዩብ ቻናል ተመራጭ ነው። መልካም ጊዜ፣ ጤና ቆይታ